ውረድ አለው። በኋላው ግን ምን ነበረበት? ተንኮል ነበረበት፣ ጥፋት ነበረበት። እኔ አስባለሁ አንዳንድ ጊዜ ክርስቶስ አንዳንዱ እንደ አንዳንዱ ሰዎች አሁን ክርስቲያኖች ቢሆኑ ኖሮ ክርስቶስ ይዘን ነበር ብዬ አስባለሁ። መጽሐፍ ቅዱስ ጳውሎስ ምንድነው የሚላለው? መንፈስ ቅዱስ በሚያስተምረው ይላል። መንፈስ ከመንፈስ ጋር ምን እያደረግ ነው የሚለው? መንፈሳዊ ነገር ከመንፈሳዊ ጋር እያስተያየን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። 14 ምን ይላል? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። ለማን? ለፍጥረታዊ ሰው። በትግርኛ ምን ይለዋል? ለስጋዊ ሰው ይለዋል። ልንገራችሁ ነኝ፣ አንድ ሰው ከስጋዊነት ካልወጣ ወደ መንፈሳዊነት ካልገባ እግዚአብሔር ያዘጋጀለት ነገር ሊያውቅ አይችልም። እሱን ካላወቀ ደግሞ ስጋዊ ሆኖ ይቀራል። እግዚአብሔር ከዚህ ይሰውራል። አሜን። ስለዚህ ለፍጥረታዊ ሰው አይገባው ማለት በትግርኛ ያልኳችሁ ምክንያት ምንድነው? የትግርኛ ምናምን የምታውቁት ከሆነ ይሄ ዳይሬክት ከግሪክ የተረጎሙት ማለት ነው። ለዚህ ምን ይላል? ስጋዊ ሰው ይለዋል። ፍጥረታዊ ሰውና ስጋዊ ሰው ብሎ ይናገራል። ፍጥረታዊ ሰው የሚለው እዚህ ስጋዊ ሰው ይለዋል እዛ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም ይመረመር ስለሆነ ሊያውቀው አይችልም። ራ15 መንፈሳዊ ሰው ግና ሁሉ ይመረምራል፣ ራሱ ግን በማንም አይመረመርም። እኛ እግዚአብሔር ያዘጋጀልን ነገር በመንፈስ አይተን እናየዋለን፣ እንይዘዋለን። እኛ ከያዝነው በኋላ ሌላ ሰው ሊያውቀው አይችልም። ምክንያቱም እኛ ጋር ያለው በመንፈስ የሚመረመር ነው። እግዚአብሔር ለእኛ ያዘጋጀው በመንፈስ የሚመረመር ነው። እንዲያስተምረው የጌታን ልብ ማን ነው አወቀው? ማን እውቀት ማን አውቀት ነው። እኛ ግን የክርስቶስ ልብ አለን ይላል። በትግርኛ ምን ይላል? የክርስቶስ አይምሮ አለን ይላል። የክርስቶስ ሐሳብ አለን ይላል። እግዚአብሔር የተመሰገነ ይሁን። ሐሳቤን እንትን ላድርግላችሁ። ምክንያቱም እኛ ሁል ጊዜ ሐሳባችንና አይምሮአችን መሄድ ያለበት እግዚአብሔር ወደ አዘጋጀው ወይ ደግሞ ወደ እግዚአብሔር ዓላማ መሆን አለበት። ስለዚህ እኔና እናንተ ትልቁ የእግዚአብሔር ዓላማ ያለብን ህዝብ ነው። መራመድ ያለብን፣ ማየት ያለብን፣ ለማየት አይኖቻችን መከፈት ያለብን ህዝብ ነው። ስለዚህ ክርስቶስን ወደ መምሰል እግዚአብሔር ወደ አዘጋጀልን የመጠራታችንን ክብር ወደዛ እንድንሄድ ሁላችን እግራችን መራመድ አለብን። እግዚአብሔር የተመሰገነ። መጽሐፍ ቅዱስ እንደዚህ ያለው ለጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ምን ይላል? አንብብልኝና አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 እነዚህም አስተምርና ምከር፣ ማንም ልዩ ትምህርት የሚያስተምር ከጌታ አሁን ያንሱት ድጋሚ እነዚህን አስተምርና ምከር፣ ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት እግዚአብሔርን በመምሰል የሚስማማ ትምህርት የማይጠጋ ወደዚህ ነገር የማይጠጋ ይሄን ነገር የማይወስድ ማለት ነው። ይሄን ነገር የማያስተምር ማለት ነው። ወደ እግዚአብሔርን መምሰል። እስቲ ክርስቶስን መምሰል እፈልጋለሁ ብሎ አንዴ መምሰል እፈልጋለሁ። እግዚአብሔር ይመስገን። ይሄ ነው ትልቁ እግዚአብሔር ለኛ ያዘጋጀው ነገር። እንዴት ነው ምስሉ? እንዴት ነው እግዚአብሔር ለኛ ያዘጋጀው? ምናምን ስትሉት በመንፈስ የሚገለጥ ነገር ነው። እንጸልያለን፣ እግዚአብሔር አይኖቻችን ይከፍተዋል፣ እናየዋለን። እግዚአብሔር የተመሰገነ ይሁን። አንብብልኝና እሱ ብትደግምልኝ ደስ ይለኛል። አንዴ እግዚአብሔርን ለመምሰል ይላል። እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅናትና ክርክር፣ ስድብ፣ ክፉ ሐሳብ፣ እርስ በርስ መናደድ ይወጣሉ።
አእምሯቸውን በጠፋባቸው እውነትን በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን የሚመስላቸው ሰዎች ይገኛሉ። እግዚአብሔር ከዚህ ይሰውረን። አሜን። እግዚአብሔር ከዚህ ይሰውረን። ስለዚህ ሐሳቤን ልጠቅልላችሁ። እግዚአብሔር ይመስገን። አንዳንድ ነገሮች እኛ ማድረግ ያለብን ነገር በሚቀጥለው እግዚአብሔር በረዳን እናየዋለን። እንዴት ነው ማድረግ ያለብን ወደዚህ ትልቁ ነገር ለመግባት ሌላ አንዳንድ የእግዚአብሔር ቃል ቢነግረን ማድረግ ያለብን ነገሮች አሉ። እግዚአብሔር በዛ ይረዳናል። አሜን። ስለዚህ ዛሬ ግን ሐሳቤ እንደዚህ ሳማራይዝ ታድርግ። እግዚአብሔር ትልቅ ዓላማ አለበት። እግዚአብሔር ለዓላማው ጨካኝ። እግዚአብሔር ዓላማው ግድ ይለዋል። በእኔና በእናንተ እግዚአብሔር ዓላማው ከመጀመሪያ አልቀየረም። እግዚአብሔር ለእኛ ለመፍጠር ብሎ ያስበው ሐሳብ ከዛ በኋላ ከፈጠረን ከዛ በኋላ እኛ ባደረግነው አለመታዘዝ ከወጣን በኋላ እግዚአብሔር ዓላማው ሳይቀይር ወደ መጀመሪያ ሐሳብ ወደ መጀመሪያ የፈጠረውን ነገር መልሰውልናል። አሜን። ስለዚህ እግዚአብሔር ወደ መለሰን ስፍራ እንድንመለስ እግዚአብሔር ወደዛ ጋጀው ትልቁ የሰማይ ሀብት የሰማይ በረከት እንድንገባ እግዚአብሔር በሩን ከፍቶልናል። በሩ ደግሞ ምንድነው? መስቀሉ ነው። እግዚአብሔር ይመስገን። በመስቀል አድርገን በፈሰሰው ደም የክርስቶስ አድርገን እግዚአብሔር ወደ አዘጋጀልን ትልቁ ዓላማው እንገባለን። አሜን። ስለዚህ ትልቅ እኛ ድነናል ብለን ቁጭ አንልም። ይሄ የዳነው ቁጭ ማስበያ አይደለም። ይሄ ስፍራ ወደ ክርስቶስ ወደ መምሰል የሚሄዱት ሰዎች ህዝብ ነው። አሜን። እዚህ ቁጭ የምንለው ማለት ነው ክርስቶስን ወደ መምሰል ለመሄድ ነው ቁጭ የምንለው ህዝብ። አሜን። እስቲ አሜን ልስማ። እግዚአብሔር የተመሰገነ ይሁን። ስለዚህ ክርስቶስ መምሰል ወይ ደግሞ የምንመስለው እግዚአብሔር ያዘጋጀልን ክብር እንዴት ነው ብላችሁ ብትጠይቁኝ እኔ በቃሌ ልነግራችሁ አልችልም። ጳውሎስም ለእኛ ያዘጋጀው እግዚአብሔር በቃሉ ሊናገረው አልቻለም። ምንድነው ያደረገው ጳውሎስ? እሱ በመንፈስ ሄዶ የልቦናው አይን ተከፍተው አይተዋል። ጳውሎስ ያየውን ነገር እኛ እንድናይ ጸለየልን። ምክንያቱም በቃል የሚነገር ስላልሆነ አይናችን ተከፍቶ ማየት ስላለብን አይኖቻችን እንዲከፈት የጥበብና የመገለጥ መንፈስ እንዲሰጠን ጳውሎስ ጸለየልን። ይሄ ነገር በህይወታችን ይሁን። ስለዚህ መገለጥ የሚሰጥ ጥበብ የሚሰጥ ለምንድን ነው? የልቦናችን አይን እንዲከፈት ነው። የልቦናችን አይን የሚከፈተው ለምንድን ነው? እግዚአብሔር ለእኔና ለእናንተ ያዘጋጀው ክብር እንድናይ ነው። ዛሬ ይሄ ነገር ይሆንልን። ለዚህ ነው ጳውሎስ የገረማቸው። ምን አላቸው ለቆሮንቶስ ሰዎች? ገረመው ጳውሎስ። ይሄ ነገር አስተማራቸው። ይሄ ነገር ነገራቸው። ትልቁ ነገር ነግሯቸው ሄደና ከዛ በኋላ እኔ አጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጴጥሮስ ነኝ ምናምን ማለት ጀመሩ። ምን ያላችሁ ናችሁ እናንተ አላቸው። እኔ በእናንተ ፊት እንዴት አድርጌ እንደነገርኳችሁ ረሳችሁት? እንደዚህ ነገር ካለ በመሃላችሁ አላቸው እናንተ ልጆች ናቸው አላቸው። ትልቁ ነገር ወይ ደግሞ ትልቅ ቃላችሁ ለእናንተ መናገር አይቻልም አላቸው። ምክንያቱም ገረመው ጳውሎስ። ስለዚህ በዚህ ዘመን ማለት ነው ልክ እንደ ቆሮንቶስ ሰዎች ሳይሆን ክርስቶስ ወይ ደግሞ ጳውሎስ በልቡ ያነበረው ሐሳብና የሮጠለት ዓላማ ወንጌል ማለት ነው። ይሄ ነገር በህይወታችን የተከናወነ ይሁን። ሐሳቤን ገባችሁ? ያ ስለዚህ በትንሽ ነገር በመሃል ምናምን በሚሆን ነገር በዛ እንያዝም። አሜን። እኛ ለትልቅ ነገር የተጠራን ህዝብ ነው። ይሄ ችግሩ ምንድን ነው? አሁን እዚህ ዓለም ያለው ክርስቲያን እርስ በራሱ የሚባላ አንድ ነገር ይሄ እንደዚህ ነው፣ ይሄ እንደዚህ ነው የልጆች ነገር የሚያሳይ ምንድን ነው ካላችሁት የልቦናቸው አይኖች ስላልተከፈቱ ትልቁ ነገር ስላላየ ነው። የልቦናቸው አይኑ የተከፈተ ሰው ግን እግዚአብሔር ያዘጋጀለት የመጠራቱ ዓላማ ትልቁ ነገር ያያልና ወደዛ ብቻ ይሮጣል። ሌላ ነገር በዚህ ምድር አይያዝም። ስለዚህ እኛም ወደዛ መሮጥ ይሆንልናል። አሜን። እግዚአብሔር የተመሰገነ ይሁን። በዚህ በምድር ባለው ነገር እርስ በራሳችን አንጋጭም፣ ሌላ ነገር አንመኝም፣ ወደኋላ አንሄድም። ፊታችን ወደ ላይ ያለው እግዚአብሔር ወደዛ ጋጃልን ነገር እንሮጣለን። እግዚአብሔር የተመሰገነ ይሁን። ስለዚህ አይምሮአችን በዚህ ነገር የተሞላ ይሁን። እስቲ አንዴ እጠይቃችሁ ካለንበት እንነሳና ሃሌሉያ
መንፈስ ቅዱስ መንፈስ ቅዱስ